ዛሬ ኤፕሪል 20 2026 ዓለም በከፍተኛ ስጋት ላይ መሆኗ ተገልጿል። ካለፈው የካቲት 21 ቀን 2018 ዓ.ም ጀምሮ አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ለጥቂት ቀናት ቆሞ የነበረ ሲሆን ተኩስ አቁሙ አደጋ ላይ መውደቁ ተገልጿል። ዛሬ በአረብ ባህር ላይ የተከሰተው አዲስ ግጭት ለምን ዓለምን እንዳስደነገጠ ዝርዝሩን ይዤላችሁ ቀርቤያለሁ። ዛሬ ማለዳ የአሜሪካው አጥፊ መርከብ ዩኤስኤስ ስፑራንስ DDJ-11 ቱስካ የተባለችው የጭነት መርከብ በቁጥጥር ስር ማዋሏን ገልጻለች። መርከቡ ከቻይና ወደ ኢራን እየተጓጓዘች እንደነበረ የኢራን ሚዲያዎች ቢገልጹ፣ አሜሪካ ግን መርከቧ የጦር መሳሪያና የሚሳኤል ክፍሎችን ወደ የመን ሁቲ ቤት ታደርስ እንደነበረ አስታውቃለች። አሜሪካ መርከቧን ለማቆም ማስጠንቀቂያ ብትሰጣትም የኢራን ድሮኖች በአሜሪካ መርከቦች ላይ ጥቃት ለመሰንዘር ሙከራ አድርገዋል ተብሏል። ይህም ደግሞ ለሳምንታት የቆመውን የተኩስ አቁም ስምምነት በይፋ ይጥሳል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃህ ይህ የባህር ላይ ውንብድና ነው ሲሉ ስድብ መሰል ንግግር ተናግረዋል። አሜሪካ ለድርድር ዝግጁ እንዳልሆነች አሳይታለች ብለዋል። ኢራን በቅርቡ ጠንካራ